ሰላም እንዴት ናችሁ? አድናቆት ክፍሌ ይባላለሁ። ማይክሮሶፍት ወርድ ላይ ተከታታይ ትምህርት ጀምረን ክፍል 6 ላይ ደርሰን ነበር ማለት ነው። ዛሬ ደግሞ የመጨረሻውን ክፍል ወይም ክፍል 7ን ይዤላችሁ መጥቻለሁ። በዛሬው ክፍል 3 ሞጁሎችን ከቨር እናደርጋለን። በጣም አጫጭር ናቸው፣ ነገር ግን በጣም ወሳኝ የሆኑ ክፍሎች ናቸው ማለት ነው። በሞጁል 8 አሁን የምንመለከተው ፕሪንት እና ከኤክስፖርት ጋር የተገናኘ ነገሮችን እንመለከታለን ማለት ነው። ስለዚህ ፕሪንት እናደርጋለን፣ እንደዚሁም ደግሞ በፒዲኤፍ መልክ እናንተ በምትፈልጉት መልክ ሴቭ ማድረግም ትችላላችሁ ማለት ነው። እሱን ነው የምንመለከተው። ስለዚህ ሶስት ዋና ዋና ነገሮች ናቸው በዚህ ሞጁል ስለ ያሉት። አንደኛ ከፕሪንት ጋር የተያያዘ፣ ሁለተኛ ሴቭ ማድረግ እንደ ፒዲኤፍ ሊሆን ይችላል በተለያየ ፎርማት፣ በተጨማሪም ደግሞ በፓስወርድ ሊሆን ይችላል። እንደዚሁም በተለያየ ነገር ዶክመንታችሁ ኤዲት እንዳይደረግ ወይም እንዳይከፈት እንዴት ፕሮቴክት ማድረግ እንደምትችሉ እንመለከታለን። ስለዚህ እሱን አይተን እንምጣ። ስለዚህ ማይክሮሶፍት ወርዳችንን እንክፈት። ያለፉትን ክፍሎች ያያችሁ ካላችሁ አብረን እያዘጋጀ ነው የነበረው አንድ ዶክመንት ነበረ፣ ኤምኤስ ወርድ ቲዩቶሪያል የሚለው ይሄኛው። ልክፈተው። እዚህ ጋር የምትመለከቷቸውን ነገሮች አዘጋጅተን ነበረ። ስለዚህ አሁን ይሄንን ፕሪንት ለማድረግ ብንፈልግ ምንድነው የምናደርገው? ወይም ለፕሪንት ለማዘጋጀት ከላይ ፋይል ይላል፣ ፋይል ጋር ትመጣላችሁ። በመቀጠል ከስር ፕሪንት ይላል፣ እንደምታዩት ፕሪንትን ትነካላችሁ። ከዛ ቀጥታ ፕሪንት ብላችሁ ከማዘዛችሁ በፊት ማስተካከል የምትፈልጉት ሴትአፕ ካለ ማስተካከል ይቻላል። ብዙ ምርጫዎች አሉ። በዋናነት ግን አንደኛ ፖርትሬት እና ላንድስኬፕ ማድረግ ትችላላችሁ። ኦሪየንቴሽኑ ለምሳሌ ፖርትሬት ብታደርጉት በቀጭኑ በኩል እንደዚህ በቁመቱ ይሆናል። ላንድስኬፕ ብታደርጉት ደግሞ በሰፊው ወረቀት በኩል ይሆናል ማለት ነው። ስለዚህ ይሄንን እዚህ ጋር መምረጥ ይቻላል። እኔ አሁን ፖርትሬት ላይ ላድርገው። በተጨማሪም እዚህ ጋር ኤ4 ነው የሚለውን ወረቀቱንም መምረጥ ይቻላል ማለት ነው። እንደምታዩት ብዙ አይነት ሳይዞች አሉላችሁ። ከነዚህ ትመርጣላችሁ። መርጅኑንም መምረጥ ይቻላል። ለምሳሌ መርጅን የሚለውን እንካውና ይሄን አሁን ውስጥ ላይ የምታገኟቸው ነገሮች ናቸው። ናሮ ኖርማል ማድረግ ይቻላል። ናሮ ብታረጉት አሁን በዚህ በኩል ያለው ነገር ጠበብ ያለ ይሆናል። ይሄን ግን እንመለስና ኖርማል የሚለው ላይ እናርገው። ምናልባት ግን ይሄንን እዚህ ሌአውት ጋር ስንመለከተው ነበር። እንደምታዩት ይሄኛው ፕሪንት ሲሆን ለሴትአፕ እያስተካከልንበት የነበረው ቦታ አንድ አይነት ስቴፕ ነው። አሁን እዚህ ጋር ኤ4 ኤ5 የሚሉትን ወረቀቶች ማግኘት ይቻላል። ኦሪየንቴሽኑን መርጅኑን እዚህ ማግኘት ትችላላችሁ ማለት ነው፣ ውስጥ ላይ ከመግባት በተጨማሪ። እዚህ ጋር ደግሞ የምትመለከቱት አለ ዋን ፔጅ ፐር ሺት ይላል። ይሄን ብትነኩት ደግሞ ሌሎች ምርጫዎች አሉላችሁ። ለምሳሌ አጠጋግታችሁ መጻፍ ከፈለጋችሁና ሁለት ፔጆችን አንድ ወረቀት ላይ እንዲያወጣ ከፈለጋችሁ ይሄን ማድረግ ይቻላል። አራት ፔጅ ማለት ትችላላችሁ። እንስ አድርጎ እንትን ያደርግላችኋል ማለት ነው። ይሄ ግን ዋን ፔጅ ፐር ሺት ልበለው። ውስጥ ላይ መግባት ከፈለጋችሁ ደግሞ ፔጅ ሴትአፕ ይላል። ይሄን መንካት ይቻላል። ከዛ ወደዚህ ያመጣችኋል ማለት ነው። ለምሳሌ ቶፕ ላይ ከላይ ያለው ክፍተቱ ዝቅ እንዲል ከፈለጋችሁ ይሄን ነገር እንደዚህ መጨመር ይቻላል። እዚህ ጋር ፕሪቪውን ተመልከቱት፣ እየወረደ ነው። ይሄንን ማለት ነው። ኦኬ ብሎ አሁን ይሄኛው ወረድ ያለ ይሆናል። ኦኬ ልበለው፣ ወረደ። እንደምታዩት እንደዚህ የምታረጉት ሁሉም የወረዱ ነው የሚሆነው። ከላይ ያለው ይሄኛው ሄዲንግ ስለሆነ ነው የማይነካከው። እንመለስና ግን አሁንም ይሄንን እንቀንሰው። ደግሞ 0 ወይም 1 ላይ ልናደርገው እንችላለን። ከፍ እያለ ነው። በጣም ከፍ ልታደርጉት ከፈለጋችሁ እንደዚህ ሁሉ ማድረግ ይቻላል። ነገር ግን መሀል አካባቢ ላይ ቢሆን ስታንዳርድ ቢጠብቅ የተሻለ ነው። በሌፍት በኩል ደግሞ በግራ በኩል ማለት ነው። ለምሳሌ አሁን እንደዚህ ብትጨምሩ ከዚህ ጋር ሸሸት እያለ ነው። ለምሳሌ ለመጠረዝ ለተለያየ ነገር ከፈለጋችሁና ገባ እንዲል ከፈለጋችሁ ይሄን ማድረግ ይቻላል። ከዛ ኦኬ ብትሉት ወደ ውስጥ በጣም ገባ ያለ ይሆናል ማለት ነው። ፔጁም ጨምሯል። እንደምታዩት ገባ ባለ ቁጥር ወርታች የሚፈጀው ፔጅ እየጨመረ ስለሚሄድ፣ በተመሳሳይ ግን እንደዚህ ልታረጉትም ትችላላችሁ። ገተር እዚህ ጋር ልላችሁ። ከዛ በተመሳሳይ ቦተም ላይ ደግሞ ይሄን እየነካችሁ ከስር ወደ ላይ ማለት ነው እንደዚህ ማድረግ ይቻላል። ካልፈለጋችሁ ቀነስ ማድረግም ትችላላችሁ። በራይት በኩልም በዚህ ጋር ልላችሁ እንደዚህ ወይም እንደዚህ ያርጋችሁ መቀነስ መጨመር ይቻላል ማለት ነው። ከዛ ይሄን ካስተካከላችሁ በኋላ ኦኬ ማለት ትችላላችሁ። እናንተ ባስተካከላችሁለት መሰረት ይሆናል። ከዛ ይሄን ፕሪንት ለማድረግ አሁን ምንድነው የምታደርጉት? የምትፈልጉት አንድ ኮፒ ብቻ ከሆነ ዋን ትላላችሁ። እንዲደጋግሙ ብዙ ኮፒ የምትፈልጉ ከሆነ ደግሞ ይሄን መጨመር ይቻላል። ከዛ እዚህ ጋር ፕሪንት ብላችሁ ማዘዝ ነው። መጀመሪያ ግን ፕሪንተሩን ታዘጋጁለታላችሁ ማለት ነው። ይሄን ትነኩና ፕሪንተር ትመርጡለታላችሁ። ከዛ ፕሪንት ስትሉት ፕሪንት ይሆንላችኋል። ፕሪንት ከማድረግ በተጨማሪ ደግሞ እንደ ፒዲኤፍ ሴቭ ማድረግ ከፈለጋችሁ ይሄንን ማይክሮሶፍት ወርድ ነው። ስለዚህ ፋይል ጋር እንምጣ። አንደኛ ከስር ሼራስ አዶቤ ፒዲኤፍ ብላችሁ ሊንኩን በፒዲኤፍ መልክ ይቻላል፣ ወይም ኤክስፖርት ብላችሁ ክሬት አዶቤ ፒዲኤፍ ብላችሁ አዶቤ ማድረግ ወይም ፒዲኤፍ ማድረግ ትችላላችሁ። እንደ አማራጭ ግን ሴቭ አስ የሚለው ጋር ትመጡና ቦታ ትመርጣላችሁ። ዚስ ፒሲ ከዛ ዴስክቶፕ ላይ ልበለው። ለምሳሌ ቱል ልበለው ወይም 2 ቁጥር በፒዲኤፍ መልክ ላውጣው ነው እንዲለይልኝ ነው ከማይክሮሶፍት ወርዱ። ይሄን ቀስቱን ልንካና
ፒዲኤፍ ይላል እንደምታዩት። ስለዚህ ፒዲኤፍ እንለዋለን። ከዛ ሴቭ ማድረግ ነው እዚህ ጋር መጣል። አሁን በፒዲኤፍ መልክ ሴቭ ሆኗል። እንውጣና ቼክ እናድርገው። ውጪ ላይ ቀድሞም እየከፈተ ነው እንደምትመለከቱት። ወርድ ቱቶሪያል 2 ብለን ነበር ሴቭ ያደረግነው። ይኸውና ፒዲኤፍ ሆነ ማለት ነው። በማይክሮሶፍት ወርድ መልክ የሰራ ነው በፒዲኤፍ መልክ እንደዚህ ወጥቶልናል። በስሙም ግን ልታገኙ ትችላላችሁ። ይሄውና ኤምኤስ ወርድ ቱቶሪያል ይላል። ብትነኩትም በቀጥታ ይከፍትላችኋል ማለት ነው። አሁን ግን ስለማልፈልገው ልዝጋውና ወደ ማይክሮሶፍት ወርዳችን እንመለስ። ሰዎች ደግሞ ኤዲት እንዳያደርጉባችሁ ከፈለጋችሁ አንደኛ እዚህ ጋር ሪቪው ይላል። ብዙ መንገድ አለ እናየዋለን። ሪቪው ከዛ ፕሮቴክት ሪስትሪክት ኤዲቲንግ ይላል። ይሄን ብትነኩት አሁን ሰዎች ኤዲት እንዳያደርጉ እያደረጋችሁ ነው። ለምሳሌ ፎርማት ማድረግ እንዳይችሉ እንደምታዩት ይሄኛው ሊሚት የሚለውን ኦን ታደርጉታላችሁ። እዚህ ጋር ያሉት እንዳለ ትመርጣላችሁ ማለት ነው። እዚህ ጋር ደግሞ ለምሳሌ የተወሰነ ኤዲት እንዲደረግ የምትፈልጉት ፓርት ካለና እንዲያደርጉ የምትፈልጓቸው ሰዎች ካሉ ምረጡ ይላችኋል። እዚህ ጋር ገብታችሁ መምረጥ ትችላላችሁ ማለት ነው። ነገር ግን ማንም ሰው እንዳያደርገው ስለፈለኩ ሁለቱም ኦን አድርጋቸዋለሁ። ከዛ እዚህ ጋር መጥቼ የስ ስለዋለሁ ማለት ነው። ፓስወርድ ማስገባት ከፈለጋችሁ ማስገባት ይቻላል። ለምሳሌ ፓስወርድ እናስገባ። በድጋሚ ፓስወርዱን ታስገባላችሁ። ኦኬ እንበለው። ከዛ ለምሳሌ አንድ ሰው መጥቶን ይሄንን ኤዲት ማድረግ ቢፈልግ ለምሳሌ አንድ ቦታ ልምጣና እዚህ ጋር የሆነ ጽሁፍ ልጨምርበት ነው። ታይፕ እያደረኩ ነው። አይሰራልኝም። እንደምታዩት ምንም አይነት ቼንጅ ማድረግ አትችልም እያለኝ ነው ማለት ነው። ይሄን ዲሌት ማድረግ አልችልም። እንደምታዩት ፓስወርዱ ካለኝ ብቻ ግን እችላለሁ። ስለዚህ ምን አደርጋለሁ? በድጋሚ ሪቪው ጋር ሄዳለሁ። ከዛ ፕሮቴክት የሚለው ጋር መጣና ይሄን እነካዋለሁ። ተቆልፏል። እንደምታዩት እንከፍተዋለን ማለት ነው። ከዛ ከስር መጥቼ ስቶፕ ፕሮቴክሽን እለዋለሁ። ፓስወርዱን ካላስገባው ግን አሁንም አይፈቅድም ማለት ነው። ፓስወርድ ላይ እናስገባው። ከዛ እነዚህ ነገሮች ኤክስ ላቸዋለሁ። አሁን ኤዲት ማድረግ የምፈልገውን ነገር ላው ላይ እንደምታዩት እየጻፍኩኝ ነው እችላለሁ ማለት ነው። ይሄ የመጀመሪያው መንገድ ነው። ሌላው አማራጭ ደግሞ ፋይል የሚለው ጋር ትመጣላችሁ። በመቀጠል እዚህ ጋር ኢንፎ ይላል። ኢንፎን መንካት ነው። ከዛ እዚህ ጋር ፕሮቴክት ዶክመንት ይላል። ቀስቱን ትነካላችሁ። ብዙ አይነት አማራጭ ይመጣላችኋል። ሪስትሪክት ኤዲቲንግ ኤዲት እንዳይደረግ በፓስወርድ ለመዝጋት እዚህ ጋር ለምሳሌ ሪስትሪክት ኤዲቲንግ የሚለውን ብትነኩ ቅድም ወደ ነበርንበት አማራጭ ያመጣችኋል። እዚህም መቆለፍ ትችላላችሁ። ሶስተኛው አማራጭ ደግሞ ፋይል ጋር ትመጣላችሁ። ከዛ ሴቭ አስ ትሉታላችሁ እንደ አዲስ ማለት ነው። ዚስ ፒሲ ያልኩት ከዛ ዶክመንት ጋር ይቀመጥ። ከዛ በኋላ ምንድነው የምታደርጉት? እዚህ ጋር ቱልስ የሚል አለ። ቀስቱን ትነካላችሁ። ከዛ ጀነራል ኦፕሽን ይላል። ጀነራል ኦፕሽንን ትነካላችሁ። እዚህ ጋር እንደምታዩት ፓስወርድ ቱ ኦፕን ይላል። ለመክፈት ራሱ ፓስወርድ እንዲያስፈልግ እያደረኩት ነው። ከከፈቱት በኋላ ደግሞ ኤዲት ለማድረግም ፓስወርድ እንዲጠይቅ እያደረኩት ነው ማለት ነው። ከዛ ኦኬ እለዋለሁ። ከዛ ድጋሚ ያስገባ ይላል። ፓስወርዶቹን ድጋሚ ታስገባላችሁ። ሴቭ እንለዋለን። ከዛ አሁን ጨርሷል። ከዛ እንዝጋውና ለመክፈት ሞክሬ ያሳያችኋለሁ። እዚህ ጋር እንጣ ማይክሮሶፍት ወርድ ልክፈት። እዚህ ጋር የምትመለከቱት ነበረ። ይሄውና እንክፈተው። እንደምታዩት አይከፍትም። ፓስወርድ ይጠይቃል። ስለዚህ ፓስወርዱን ላስገባ። ኦኬ እላለሁ። በድጋሚ አስገባ ይለኛል። አስገባለሁ። ከዛ እንደምታዩት ከፈተልኝ። ስለዚህ በዚህ መልክ በፓስወርድም መቆለፍ ትችላላችሁ ማለት ነው። ስለዚህ በዚህኛው ክፍል ፕሪንት ማድረግን አይተናል። ሴቭ እንዴት እንደምናደርግ በፒዲኤፍ መልክም አይተናል። ዶክመንታችን እንዴት ፕሮቴክት ማድረግ እንደምንችልም አይተናል በፓስወርድ። እንደዚሁም ደግሞ የተለያዩ ኤዲት እንዳይደረጉ ሪስትሪክት በማድረግ ማለት ነው። ቀጣዩ ደግሞ ሞጁል 9 ነው የሚሆነው። በዚህ ክፍል ደግሞ የምንመለከተው የተለያዩ ቲፖችን እና ትሪኮችን እናያለን ማለት ነው። ሾርትከቶችን ጨምሮ ብዙ አይደሉም። በጣም አጠር አድርገን በተደጋጋሚ የምንጠቀማቸውን ነው የምንመለከተው። ስለዚህ መጀመሪያ ላይ የምንመለከተው ሾርትከቶቹን ይሆናል ማለት ነው። የመጀመሪያው ኮንትሮል ሲ ነው። ማንኛውንም ነገር ኮፒ ያደርግላችኋል። ፔስት ለማድረግ ኮንትሮል ቪ፣ ከት ለማድረግ ኮንትሮል ኤክስን መጠቀም ትችላላችሁ። በተግባር እናያቸዋለን። ኮንትሮል ዜድ ወደ ኋላ ይመልሳል። ኮንትሮል ዋይ ስትነኩ ደግሞ ወደፊት ትሄዳላችሁ። ቦልድ ማድረግ የምትፈልጉት ነገር ካለ ኮንትሮልን ተጭናችሁ ቢን መንካት ነው። ኢታሊክ አይ አንደርላይን ለማድረግ ወይም ለማስመር ዩን መጠቀም ይቻላል። ኮንትሮል ኤን ስትነኩ ሁሉንም ሰሌክት ማድረግ ትችላላችሁ በአንድ ጊዜ። ኮንትሮል ፒ ደግሞ ቀጥታ ፕሪንት ያደርግላችኋል። ኮንትሮል ኤፍ ፋይንድ ነው ወይም ይፈልግላችኋል ማለት ነው። ኮንትሮል ኤች ደግሞ የፈለጋችሁትን ነገር ለመተካት ነው። ኮንትሮል ኤስ ደግሞ ሴቭ ያደርጋል። እነዚህ ነገሮች አሁን አይተናቸው እንመለስ። ከዛ በፊት ግን ግልጽ እንዲሆን ኮንትሮል ማለት እዚህ ጋር ያለው ነው። ከዛ እዚህ ጋር ያሉትን ፊደሎች ማስቀጠል ማለት ነው። ስለዚህ ኮንትሮል ሲ፣ ኮንትሮል ኤክስ እያለን እንቀጥላለን።
ስለዚህ አሁን እዚህ ጋር ኤምኤስ ወርድ የሚል ነገር አለ እንደምታዩት። ይሄንን ኮፒ ላደርገው ከፈለኩ እናደርጋለሁ መርጠውና ኮንትሮል ሲ ነካለው ኮፒ ሆነ። የምፈልገው ቦታ ጋር ሄጄ ከዛ ለምሳሌ እዚህ ስር ከሆነ የምፈልገው ኮንትሮል ቪን ስነካ ፔስት ሆነ ማለት ነው። በድጋሚ ፔስት አደረግነው። ይሄን ደግሞ ወደ ኋላ ለመመለስ ከፈለኩኝ ኮንትሮል ዜድ እላለሁ። አንድ ስቴፕ ወደ ኋላ እንደምታዩት ይመልሰኛል። ወደፊት መሄድ ከፈለኩ ደግሞ ኮንትሮል ዋይ ነካለው ወደፊት ይወስደኛል ማለት ነው። ኮንትሮል ዜድ ወደ ኋላ፣ ኮንትሮል ዋይ ወደፊት። ሌላው ኮንትሮል ኤክስ ነው። እሱ ደግሞ ከት ነው ብለናል። ለምሳሌ ይሄንን መረጥኩት። ኮንትሮል ኤክስን ብነካ ጠፋ ከዛ ጋር እንደምታዩት። ከዛ የምፈልገው ቦታ ጋር እዚህ ጋር ከሆነ ኮንትሮል ቪ ብነካ ፔስት ሆነ ማለት ነው። ከዛ ሌላ የምፈልገው ቦታ ጋር ሄጄ ፔስት ላደርገው እችላለሁ ኮንትሮል ቪ ነክቼ። አሁን ግን ስለምፈልገው ኮንትሮል ዜድ ብዬ ልመለስ። ኮንትሮል ኤ ደግሞ እዚህ ላይ ያለውን ነገር አጠቃላይ ለመምረጥ ነው። ኮንትሮል ኤ እንዳለ አሁን ሰሌክት ያልተደረገ ነገር የለም፣ ሁሉም ተመርጧል ማለት ነው። ኮንትሮል ኤ ይሄኛው እንዳለ ፕሪንት ላደርገው ከፈለኩ ደግሞ ኮንትሮል ፒ ነካለው። ቀጥታ ፕሪንት ወደሚደረግበት ቦታ ወይም ቅድም ስንመለከተው ወደ ነበረው ቦታ ይወስደናል ማለት ነው። ሌላው ኮንትሮል ኤፍ ነው፣ ፋይንድ ነው። ለምሳሌ የሆነ ነገር እንፈልግ ጠፍቶብናል ብለን ብናስብ ለምሳሌ እዚህ ጋር ማንጎ የሚል ነገር ተጽፏል። ማንጎዋን ማንጎቱ እያለም ይቀጥላል። ቦታውን ግን እኔ ያላወቅኩትም ወይ ልተካው ፈልጌያለሁ። ስለዚህ ምን አደርጋለሁ? ኮንትሮል ኤፍ ነካለው። ቀጥታ ወደ ፋይንድ ያመጣኛል። ምንድነው የፈለግከው እያለኝ ነው። ማንጎ ነው የፈለግኩት። ስለዚህ ማንጎ ልበልና ኢንተር ብል ወይም ደግሞ ገና እንትን ስትሉ እንደምታዩት በቢጫ ለይቶ ያመጣላችኋል። መንካት ይችላሉ። ስነካው እንደምታዩት እየመረጠው እያሳያችሁ ይሄዳል። ሪፕሌስ ደግሞ ለመተካት ነው። ለምሳሌ እሱን ለማድረግም ኮንትሮል ኤችን መንካት ትችላላችሁ። ኮንትሮል ኤች ወደዚህ ያመጣችኋል። ቅድም ሰርች ስናደርግ የነበረው ማንጎ ስለነበረ ፊት ለፊት ይመጣል በዲፎልቱ። እኛ እንደ አዲስ ከፈለግን ማንጎ ብለን መጻፍ እንችላለን። በምን ልተካው እያለኝ ነው። ለምሳሌ ልተካው የፈለኩት በአፕል ከሆነ በአፕል ተካው ልበለው። ከዛ ሪፕሌስ ኦል ብለው ሁሉንም ይተካልኛል። ተካልኝ እዚህ ጋር እንደምትመለከቱት ማለት ነው። ይሄንን ባለፉት ክፍሎችም የተወሰነ አይተናል። ስለዚህ እነዚህ ወሳኝ ሾርትከቶች ናቸው። ስለዚህ እነዚህን አይተናል። ሴቭ ለማድረግ ደግሞ ኮንትሮል ኤስን መጠቀም ትችላላችሁ ማለት ነው። ሌላው ቲፕ ደግሞ ፎርማት ፔንተር ነው። በጣም ብዙ አይነት ጥቅም ነው ያለው ፎርማት ፔንተር እዚህ ጋር እንደምትመለከቱት ማለት ነው። እሱንም የተወሰነ እንየው። አዲስ ቦታ ላይም ልንመለከተው እንችላለን። ለምሳሌ እዚህ ጋር እንደዚህ ትንሽ ከፍ ላድርግላችሁ እንዲታያችሁ። ከዛ እዚህ ጋር የሆነ ጽሁፍ ይኖረን ኢንተር፣ እዚህ ጋር የሆነ ጽሁፍ እንምረጠውና ቦልድ አደረኩት። እዚህ ጋር ባክግራውንድ ላይ ሊሆን ይችላል የተለያየ ነገር ልሰሩ ትችላላችሁ ማለት ነው። እንደዚህ አይነት ነገር ሰራ። አሁን ደግሞ ሌላ ቦታ መጣውና እንደዚህ የሆነ ጽሁፍ ጻፍኩኝ። ነገር ግን ይሄ ጽሁፍ ከዚህ ጋር እንዲመሳሰል ፈልጌያለሁ። ስለዚህ ምን አደርጋለሁ? ይሄን መርጣለሁ። ከዛ ፎርማት ፔንተር ይሄን በቀባውን አንድ አይነት ይሆናል ማለት ነው። ይሄንንም የተወሰነ አይተናል። ነገር ግን እንድታስታውሱትና በተደጋጋሚ ብትጠቀሙበት ብዙ ነገር ስለሚያቀልላችሁ ነው። አሁን እዚህ ጋር ቬጂቴብል የሚል ነገር አለ። ይሄን መረጥኩት። ከዛ ፎርማት ፔንተር እንደሱ እንዲሆን የምፈልገው ሌላ ነገር ካለ አሁን ይሄኛው መጥቼ መርጠው ልክ እንደሱ ይሆናል። እንደምታዩት ሄዲንግ አደረገው ማለት ነው። ከአንድ በላይ ደግሞ ማድረግ ከፈለጋችሁ ለምሳሌ ፉድ የሚለው መረጥኩት። ከዛ እዚህ ጋር ሁለት ክሊክ ባረግ ፎርማት ፔንተሩን አጠፋ። የምቀባው ነገር እንዳለ ሄዲንግ እየሆነልኝ ይሄዳል ማለት ነው። ሌላም ቦታ ልወረድ እዚህ ጋር ከፈለኩ እንደዚህ ያደርጋለሁ። ስለዚህ ፎርማት ፔንተር ለብዙ ነገር ያግዛችኋል። ሌላው ደግሞ ክሊር ፎርማቲንግ ነው። ለምሳሌ ከተለያዩ ቦታ ኮፒ ፔስት አድርጋችሁ የምታመጣቸው ነገሮች ይኖራችኋል። ከዛ ከነሱ ላይ ግን ሙሉ በሙሉ ፎርማቱን ማጥፋት ከፈለጋችሁ ነው። ለምሳሌ እዚህ ጋር እንደምታዩት በጣም ብዙ ነገር ነው የሰራነው ፎርማት ያደረግነው። ካልፈለግነውና ኦሪጂናል ቴክስቱ የመጀመሪያው እንዲመጣ ከፈለጋችሁ ኮንትሮል ኤ ትነካላችሁ መጀመሪያ። ከዛ ከላይ ትመጡና እዚህ ጋር እንደምትመለከቱት ክሊር ኦል ፎርማቲንግ ይላል። ይሄን ብትነኩታው እንደምታዩት ሁሉም ነገር ወደ ኖርማል ቴክስት ወይም ወደ ነበረበት ይመለሳል ማለት ነው። አሁን ግን ስለምፈልገው እኔ ኮንትሮል ዜድ ብዬ ልመለስ። አሁን ደግሞ ሞጁል 10 ላይ ደርሰናል። ይሄ ሰፋ ያለ ሞጁልም ላይሆን ይችላል፣ እንደ ሞጁል ላታዩትም ትችላላችሁ። ማጠቃለያ ነገር ነው፣ ሰመሪ እንመለከታለን ማለት ነው። ስለዚህ አንድ ሰው አሁን ማይክሮሶፍት ወርድ መክፈት ሲፈልግ ካስቀመጠበት ቦታ ቀጥታ ይከፍታል። ከዛ እዚህ ጋር የተለያዩ ቴምፕሌቶች አሉ። ሲቪ ጨምሮ መስራት ትችላላችሁ። አዲስ ከፈለግን ብላንክ ዶክመንት እንላለን ብለናል። ከዛ የምንፈልገውን ነገር እዚህ ጋር ታይፕ እናደርጋለን። እዚህ ጋር ሆም አለ እንደምታዩት። እነዚህ እንዳለ ሪበን እና ታቦች ናቸው። በስራቸው የተለያዩ ነገሮች አሉ ብለናል። ፎንት መቀየር ስንፈልግ ነው ቦልድ፣ ኢታሊክ፣ አንደርላይን ማድረግ። እዚህ ጋር እየመጣን ብዙ ነገሮችን ስንቀያየር ነበር ማለት ነው። ከለሮች እዚህ ጋር አሉላችሁ። ባክግራውንድ ከለር መቀየር። በተመሳሳይ ከፓራግራፍ ጋር የተገናኘ ነገር ደግሞ እዚህ ጋር አለ። ቡሌቶችን የተለያዩ ነገሮችን እዚህ ጋር ስናገኝ ነበር ማለት ነው። ስታይሎች ደግሞ እዚህ ጋር ነው ያሉት። ሄዲንግ 1 ሄዲንግ 2 እያለን የሰጠንባቸው ነገሮች
ከነዚህም በተጨማሪ ማንኛውም ነገር ማስገባት ስንፈልግ ኢንሰርት እንደምንልም አይተናል። ኢንሰርት ቴብል ማስገባት ከፈለግን ኢንሰርት ቴብል፣ ፒክቸር ከፈለግን ፒክቸር፣ ሼፕ፣ አይከን፣ ስማርት አርቶችንም እያስገባን ነበር። እዚህ ጋር የምታዩዋቸው በጣም ጠቃሚ ነገሮች ነበሩ ማለት ነው። ከቨር ፔጅ እዚህ ጋር ይገባል። ብላንክ ፔጅ ብሬኮችን ማስገባት ትችላላችሁ። ሄደር፣ ፉተር፣ ፔጅ ነምበርም እዚህ ጋር አለ። ስለዚህ ኢንሰርት ጋር ናቸው እነዚህ ነገሮች በአጠቃላይ ያሉት። መሳል የምትፈልጉት ነገር ካለ እዚህ ጋር ድሮ የሚል አለ። ድሮ ጋር መታችሁ ሳምፕል ነገሮችን መሳል ትችላላችሁ። በተጨማሪ እዚህ ጋር ሌአውት አለ። ሌአውት ደግሞ ከፔጅ ሴታፕ ጋር የተገናኘ ነገር እንደሆነ አይተናል በደንብ አድርገን ማለት ነው። ሪፈረንሶች ደግሞ አውቶማቲክ ቴብል ኦፍ ኮንቴንት ማስገቢያ ናቸው። እንደዚሁም ደግሞ ሌሎች ሰፋ ያሉ ነገሮችን የምናስገባበት ነው። ኢንድ ኖት፣ ፉት ኖት እዚህ ጋር የምታዩዋቸውን ነገሮችን ለማስገባት ሞክረናል። እዚህ ጋር አንድ ያለፍነው ነበረ። ዲዛይን ጋር ደግሞ ዲዛይኖችን እየቀያየርን ነበር። ወተርማርክ፣ ፔጅ ከለር፣ ቦርደሮችንም እዚህ ጋር ብዙ አይነት ቦርደሮችንም እዚህ ጋር ማስገባት ትችላላችሁ። እዚህኛው ደግሞ ሚሊንግ ነው። የተለያዩ ነገሮችን ዳይሬክት ከዚሁ መላክ ትችላላችሁ ማለት ነው። ሪቪው ደግሞ እዚህ ጋር አለ። ሪቪው ላይም ብዙ ነገር አይተናል። ለምሳሌ ግራመራችን ቼክ ማድረግ፣ እንዲያነብልን ማድረግ፣ የጻፍነውን ነገር እንዲያነብልን ማድረግ፣ ትርጉሞችን ሁሉ እዚህ ጋር ሰርተን ነበረ። ዶክመንታችሁን ወደ ፈለጋችሁት ቋንቋ እንዴት መተርጎም እንደምትችሉ ማለት ነው። ቪው ጋር መተን የተለያዩ እንትኖችን እያየን ነበር። ለምሳሌ ጎን ለጎን ማየት ከፈለጋችሁ ሳይድ ባይ ሳይድ ብለን ማየት እንደምንችልም አይተናል። ሌሎች ነገሮችም እዚህ ጋር አሉላችሁ። መጨረሻ ላይ ደግሞ ስራችንን በፓስወርድ እና በተለያዩ ነገሮች እየቆለፍንም ተመልክተን ነበር ማለት ነው። በአጠቃላይ ግን ሙሉ የማይክሮሶፍት ወርድ ስልጠናችን ይሄን ይመስል ነበር ማለት ነው። አድቫንስድ ከፈለጋችሁም ወደፊት ሰራላችኋለሁ። ይሄ ቪዲዮ ከተመቻችሁና በቀጣይ ምን አይነት ቪዲዮ እንድሰራላችሁ ከፈለጋችሁ ግን ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁን። ከላይ ኢንዲስክሪፕሽን ላይ የምታዩዋቸው ቪዲዮዎች አሉ። እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።